አባይ ጀምአ ኬፍ አልኩም ሰላም ጤና ይስጥልኝ። እንኳን ወደዚህ ቻናል በደህና መጣችሁ። ይህ ቻናል አረብኛ በአማርኛ የምንማማርበት ዩቲዩብ ቻናል ነው። ቪዲዮን እስከ መጨረሻው ድረስ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ። መልካም ቆይታ። ቀጥታ ወደ ትምህርታችን እንገባለን። ለዛሬ እንግዲህ ይዤላችሁ የመጣሁት ምንድን ነው በአረብኛ እንዴት ሰላምታ እንደምንለዋወጥ እና እንዴት ራሳችንን እንደምናስተዋውቅ ነው። በጣም ብዙ አረቦች የሚጠቀሙት የመጀመሪያ የሰላምታ አይነት አሰላም አሌይኩም። አሰላም አሌይኩም። መልሳችን ምን ይሆናል? ዋሌኩም ሰላም። ዋሌኩም ሰላም ይሆናል ማለት ነው። በአረበኛ ደህና አደራችሁ ለማለት ሰባህ አልኸይር፣ ሰባህ አልኸይር እንላለን ማለት ነው። መልሳችን ምንድን ነው የሚሆነው? ሰባህ አልኑር፣ ሰባህ አልኑር ብለን እንመልሳለን ማለት ነው። በአረበኛ ደህና ዋላችሁ ለማለት መሳ አልኸይር፣ መሳ አልኸይር እንላለን ማለት ነው። መልሳችን ምን ይሆናል? መሳ አልኑር፣ መሳ አልኑር ይሆናል ማለት ነው። ልዩነታቸው ምንድን ነው? ስቡህ ጠዋት ነው፣ መሳ ደግሞ ቀን ነው ማለት ነው። ሌላኛው የሰላምታ አይነት ደግሞ እንዴት ነሽ፣ ሰላም ነሽ ብለን ለመጠየቅ ስንፈልግ ወይንም ደግሞ ሰዎች እኛን ሲጠይቁን ወደምንመልሰው እንሄዳለን ማለት ነው። ኬፍ ሀሊክ፣ ኬፍ ሀሊክ። አንድን ሴት እንዴት ነሽ፣ ሰላም ነሽ ለማለት ኬፍ ሀሊክ፣ ኬፍ ሀሊክ እንላለን ማለት ነው። ወይንም ደግሞ ባጭሩ ኬፊክ፣ ኬፊክ ማለት እንችላለን። አንድን ወንድ ሰላም ነህ፣ እንዴት ነህ ብለን ለመጠየቅ ምን እንላለን? ኬፍ ሀልክ፣ ኬፍ ሀልክ እንላለን ማለት ነው። ወይንም ደግሞ ባጭሩ ኬፍክ፣ ኬፍክ ብለን መጠየቅ እንችላለን። በርከት ያሉ ሰዎችን ደግሞ እንዴት ናችሁ ብለን ለመጠየቅ ምን እንላለን? ኬፍ ሀልኩም፣ ኬፍ ሀልኩም ብለን እንጠይቃለን ማለት ነው። ወይንም ደግሞ ባጭሩ ኬፍኩም፣ ኬፍኩም ብለን መጠየቅ እንችላለን ማለት ነው። ከዛ መልሳችን ምንድን ነው የሚሆነው? አልሐምዱሊላህ፣ አልሐምዱሊላህ፣ ኮይስ፣ ተማም፣ ቢኸይር ማለት እንችላለን ማለት ነው። ሌላኛው ደግሞ ሰዎች ስማችንን ሊጠይቁ ይችላሉ። አረቦች በተለያየ አጋጣሚ ስማችንን እንዴት ነው እራሳችንን እንድናስተዋወቅ ሊጋብዙን ይችላሉ። ያን ጊዜ ምንድን ነው የምንለው? ምን ብለው ነው የሚጠይቁን? ኤሽ ስሚክ፣ ኤሽ ስሚክ፣ ኤሽ ስሚክ ለሴት ኤሽ ስሚክ ብለው ይጠይቁናል። ወይም ደግሞ ሹስሚክ፣ ሹስሚክ ይሉናል ማለት ነው። ለወንድ ደግሞ ኤሽ ስመክ፣ ኤሽ ስመክ ወይም ደግሞ ባጭሩ ሹስመክ፣ ሹስመክ ብለው ሊጠይቁን ይችላሉ። መልሳችን ምን ይሆናል? አና አስሜ፣ አና አስሜ ብለን ስማችንን እናስገባለን ማለት ነው። አና ማለት እኔ ማለት ነው። አና ማለት እኔ ማለት ነው። አና ብለን አና እስሜ ብለን ከዛ ስማችንን እናስገባለን። አሁን ለምሳሌ እኔ ስሜ መቅደስ ነው ምንላለሁኝ? እኔ አና እስሜ መቅደስ ስላለሁኝ ማለት ነው። እናንተም አና እስሜ ብላችሁ የኔ ስም እገሌ ነው ብላችሁ ለመመለስ አና እስሜ ብላችሁ ስማችሁን ታስገባላችሁ ማለት ነው። ሌላኛው ደግሞ እድሜያችንን ሊጠይቁን ይችላሉ። እድሜያችንን በሚጠይቁን ሰዓት ምን ይሉናል? ከም ኡምርክ፣ ከም ኡምርክ፣ ከም ኡምርክ ይሉናል ማለት ነው። ለወንድ ከም ኡምርክ፣ ለሴት ደግሞ ከም ኡምሪክ፣ ከም ኡምሪክ፣ ከም ኡምሪክ ብለው ይጠይቁናል። ከዛ በዚህ ሰዓት ምን ብለን እንመልሳለን? አና ኡምሬ፣ አና ኡምሬ ብለን እድሜያችንን እናስገባለን ማለት ነው። አሁን ለምሳሌ እድሜዬ 22 ነው ለማለት አና ኡምሬ እስኔን እሽሪን፣ አና ኡምሬ እስኔን እሽሪን እንላለን ማለት ነው። እኔ እድሜዬ 26 ነው 27 ነው ለማለት እኔ ኡምሬ ሲታ አሽሪን፣ የኔ እድሜ 26 ነው። እኔ ኡምሬ 27 የኔ እድሜ 27 ነው እያላችሁ እንደዚህ እያላችሁ እኔ ኡምሬ ብላችሁ እድሜያችሁን ማስገባት ማለት ነው። ሌላኛው ደግሞ የመጣንበትን ሀገር ሊጠይቁን ይችላሉ። ከየት ነው የመጣችሁት ብለው የመጣንበትን ሀገር ሊጠይቁን ይችላሉ። በአረበኛ ከየት ነው የመጣችሁ ለማለት አንቲ ሚን ወይን፣ አንቲ ሚን ወይን፣ አንቲ ሚን ወይን ብለው ይጠይቁናል።
አንቺ ከየት ነው የመጣሽው ብለው በሚጠይቁን ሰዓት እኛ ምን እንላለን? እንሚን ወይን ብለን የመጣንበትን ሀገር እናስገባለን ማለት ነው። እንሚን ወይን አሁን ለምሳሌ እኔ ኢትዮጵያዊ ነኝ ምን እላለሁኝ? እንሚን ኢትዮጵያ፣ እንሚን ኢትዮጵያ ብዬ እመልሳለሁ ማለት ነው። ሌላኛው ደግሞ ይሄን ያክል ሰላምታ ከተለዋወጥን ራሳችንን ካስተዋወቅን በኋላ ወደ ምንድን ነው የምንሄደው? ወደ መሰናበት ነው የምንሄደው። ወደ መሰናበት ስንሄድ ምን ብለን እንሰናበታለን? አረቦችን ማአሰላማ፣ ማአሰላማ ወይም ደግሞ ቻው ማለት ነው። በእኛ ቻው ማለት ነው ማአሰላማ። ወይም ደግሞ ተስባሁ አልኸይር፣ ተስባሁ አልኸይር፣ ተስባሁ አልኸይር። ደህና ደሩ፣ ደህና ደሩም ይሆናል፣ ደህና ደሪም ይሆናል፣ ደህና እደርም ይሆናል፣ ለሁሉም ይሆናል ማለት ነው። ተስባሁ አልኸይር ማለት እንግዲህ ለዛሬ ይዤላችሁ የመጣሁት እንግዲህ ይህን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ፣ ደህና ሁኑልኝ።